በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ትናንትና የመጨረሻው ጨዋታ ምሽት ተደርጓል። ቶተናምና ቸልሲ በስታንፎርድ ብሪጅ የተጫወቱት ቶተናም በተከታታይ 4 ጊዜ በቸልሲ የተሸነፈበት ውጤት ተመዝግቧል። ቸልሲ 1-0 በሆነ ውጤት አሸንፏል። በአዲሱ አሰልጣኝ አንጅ ፖስት ኩግሉ ስር በታሪኩ ለመጀመሪያ ጊዜ ነው በአንድ አዲስ የቶተናም አሰልጣኝ በቸልሲ በተከታታይ 4 ጨዋታዎችን ሲሸነፍ በእንግሊዝ ፕሪሚየር ሊግ እና መጥፎ ታሪክ ተመዝግቧል። በእርግጥ በዚህ የውድድር ዓመት በጣም በመጥፎ ታሪክ ታጅቦ ነው ቶተናም እየቀጠለ የሚገኘው። ኢንዞ ፈርናንዴስ በ50ኛው ደቂቃ ብቸኛውን ጎል አስቆጥሯል። ለጎሉ መቆጠር ደግሞ ፓልመር ከመስመር በግሩም ሁኔታ አሻግሯል። በተከላካዮች መሀል ሆኖ ነው በጭንቅላቱ ገጭቶ ጎሉን ያስቆጠረው። ቸልሲ ማሸነፉን ተከትሎ ወደ 4ኛ ደረጃ ከፍ ብሏል፣ ተመልሷል። በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ መሳተፍ ይኖርበታል። በጣም ትልቅ ክለብ ነው። በቅርቡ እንኳን የአውሮፓ ቻምፒየንስ ሊግን ያሸነፈ ክለብ ነው እና ቸልሲ በእርግጥ ኢንዞ ማሬስካ በ2 ዓመታት ውስጥ ነው ይህንን ክለብ ወደ ቻምፒየንስ ሊጉ የመመለስ ኃላፊነት የተሰጣቸው። እሳቸውም ተናግረዋል። ይህ የውድድር ዓመት ቀድሞ የመጣ ነው ከእቅዳቸው አንጻር። በእርግጥ በ2 ዓመት ውስጥ ሲባል ይህም ዓመት ከግምት ውስጥ ይገባል። ግን 2 ዓመት ከተሰጣቸው በመጀመሪያው ዓመት የሚያሳኩ ከሆነ በጣም አሪፉን ነገር ያደርጋሉና ያንን ለማድረግ ትናንትና ወሳኝ ጨዋታን ያደረጉት አሸንፈዋል። ከዚህ አስቀድሞ ማንቸስተር ሲቲም ኒውካስል ዩናይትድም አሸንፈው በደረጃ ሰንጠረዡ ቸልሲን በልጠው ወደ 6ኛ ደረጃ ገፍተውት ነበርና ቸልሲ ለመመለስ ወሳኝ የሆነውን ጨዋታ ነው ያሸንፈው። ኒኮላስ ጃክሰን እና ፓልመር ከጉዳት ተመልሰው ተጫውተዋል። ትናንትናም ፓልመር ጎል ማስቆጠር የሚችልበት ምድል ነበረ። ኒኮላስ ጃክሰን ጎል ለማስቆጠርም ተቃርቦ እንደነበረ ተመልክተናል። በመጀመሪያው አጋማሽ ቸልሲ የበላይ በነበረበት ጎል ለማስቆጠር ተቸግሮ ነበርና ሁለተኛው አጋማሽ ደጋፊዎች እንዲጨነቁ ያደረገ ነው። ግን ደግሞ ወዲያውኑ በ50ኛው ደቂቃ ጎሉን ማስቆጠሩ ፈርናንዴዝ ያንን ጭንቀታቸውን ያቀለለ ሆኗል። ፓልመር በግሩም ሁኔታ ነው አሲስት ያደረገው። በውድድር ዓመቱ 7ኛ ጎል የሆነ ኳስ ያቀበለበት ሆኖም ተመዝግቦለታል። 14 ጎሎችንም ማስቆጥሯል። በተከታታይ ጨዋታዎች ጎል ለማስቆጠር ተቸግሮ ነበረ። ግን የውድድር ዓመቱን እንዴት ድንቅ በሆነ ሁኔታ እንደጀመረ የሚያሳይ ነው። የትናንትናው ልክ አሲስት ሲያደርግ ያሉ ቁጥሮች በጣም የሚገርሙ ናቸው እና በአጠቃላይ 21 ጎል ላይ በፕሪሚየር ሊጉ ተሳትፏል ማለት ነው። ይሄ በጣም አሪፍ ቁጥር ነው። ሁለተኛው አጋማሽንም ጫና ፈጥረው በመቀጠላቸው ቸልሲዎች ጎል አስቆጥረው ተረጋግተዋል። አንጅ ፖስት ኩግሉ